የብዙዎች ምክር ይሆን ዘንድ በጮኝነት ህይወትም ይሁን በትዳር ህይወትም ይሁን ያሉ ሰዎች ኢቭን ውሏቸውን ራሱ ቀርጾ ሚዲያ ላይ መልቀቅ እስናት ሪሊ ነሰሰሪ እውነቴን ነው ምንም ጥቅም የለውም። አንዳንዴ የሰማይ ንጉስ ተብሎ የሚጠራው ንስር የሰውነት ላባውን ቆዳውን ምናምን የሚቀየርበት ጊዜ ሲቀርብ ልክ እንደጫጩት የዛፍ ግንድ ውስጥ ወይም ደግሞ የሆነ ዋሻ ውስጥ ተደብቆ ነው የሚያሳልፈው። ልክ ክንፎቹ ተዘርግተው አዳኝ እስከሚሆን ድረስ የተወሰኑ ጊዜያቶችን እዛ ውስጥ ተደብቆ ነው የሚያሳልፈው እና አንዳንድ ጊዜ ትንሽ ደበቅ ብሎ ጊዜ ማሳለፍ መልካም ነው ባይነኝ። አንዳንዴ ሳታቀው ህይወት ድራማ ይሆናል ሁሉ ግልጥልጥ ሲል ሁሉም ነገር። አሁን በጣም እኔ ቲክታክ ላይ በእንዲህ አይነት ኮንተንት ብዙ የሚመጡ ሰዎች አሉ እና በጣም የሚገርም ነገር ያንዳቸው ነገር ጤናማ ሆኖ ሲቀጥል አትመለከተው። ለምን ሲባል ሶሻል ሚዲያ በተፈጥሮ ኦዲየንስን ይፈጥርልሃል። ባልና ሚስት ናቸው ወይም ደግሞ ጮኛሞች ናቸው። ከዛ በኋላ እንዴት ናችሁ ዛሬ ይሄው ለሷ ይሄው ስጦታ ገዘውላት ወይም ደግሞ እሷ ደግሞ ዛሬ ይሄው በጣም ለምወደው ለባለቤቴ ወይ ለጮኝ እንደዚህ ያረኩለት ምናምን ሰው ላይ ያረጋል ኮሜንት ጽፍላችኋል ምናምን ህይወታቸው ከዛ በኋላ ኦዲየንስን ያማከለ ይሆናል። ባል ሚስቱን ወድሻለሁ ብሎ ፍቅሩን የሚገልጽበት መንገድ ከልብ የመነጨ ሳይሆን ኦዲየንስን ያቀፈ ይሆን ይላል። ሚስትም ለባሏ የምታደርጋቸው ነገሮች በአጠቃላይ ኦዲየንስን ያቀፈ ሊሆን ይችላል። አንዳንዴ ሶሻል ሚዲያ ላይ ስትከታተል በጣም ነው የምትደነቀው እንዲህ አይነት ኮንተንት ላይ ያሉ ሰዎች ማለት ነው። እና ትዳራቸው ጤናማ እንዲሆን የጮኝነት ህይወታቸው ጤናማ እንዲሆን በቻሉት አቅም ከሶሻል ሚዲያ እንዲህ አይነት ነገርን ራቅ ማድረግ ያስፈልጋል። ሶሻል ሚዲያ ላይ ግን ህይወትን ሳያሳዩ ህይወትን ሳይገልጡ በብዙ አይነት ነገር ስኬታማ መሆን ይቻላል።